አሁን ወጣቶች ምን እንድንሆን ነው የምትፈልጉት ብላችሁ ትጠይቁ ይሆናል። ምን እናድርግ ብላችሁ ትጠይቃላችሁና 5 ሲዎች አሉ ወጣቶች እንዲሆኑልን የምንፈልጋቸው ቅድም በተባለው ኢንተርናሽናል ስትራቴጂ የሚታመንባቸው 5 ሲዎች the 5 C's የሚባሉ አሉ። አንደኛው እንድትሆኑ የምንፈልገው ኬሪንግ ነው። የመጀመሪያው ሲ ኬሪንግ፣ ግድ የሚላችሁ ለእናታችሁ፣ ለአባታችሁ፣ ለቤተሰብ፣ ለሀገር ግድ የሚላችሁ እንድትሆኑ፣ ኬር የምታደርጉ አያገባኝም ጉዳይ አይደለም የማትሉ እንድትሆኑ ነው የምንፈልገው። ስለዚህ የመጀመሪያው ሲ ኬሪንግ ነው። ሁለተኛው ሲ ካራክተር ነው። ባህሪያችሁ ላይ እንድትሰሩ፣ ማንነታችሁ ላይ እንድትሰሩ፣ ወደፊት ትልቅ ቦታ የሚያደርሳችሁ ካራክተር ስለሆነ ካራክተራችሁ ላይ እንድትሰሩ ነው። የፈለገ ጎበዝ ብትሆኑና ካራክተራችሁ ችግር ካለው ትልቅ ቦታ አትደርሱም፣ ብትደርሱም ደግሞ የዛ ጋር አትቆዩም። ስለዚህ ካራክተራችሁ ላይ እንድትሰሩ እንፈልጋለን። ሶስተኛው ሲ ኮምፒተንስ ይባላል። ኮምፒተንስ ማለት ብቃት ነው። ኮምፒተንስ በትምህርታችሁ ብቃት ያላችሁ፣ በኋላ ስራ ስትሰሩ ብቃት ያላችሁ፣ በምታረጉት ነገር ሁሉ በኮምፒተንስ የምታረጉ ኮምፒተንት የሆናችሁ ብቁ የሆናችሁ ልጆች እንድትሆኑ እንፈልጋለን በወደፊት ህይወታችሁ። አራተኛው ሲ ደግሞ ኮንፊደንስ ነው። ኮንፊደንስ ራስ መተማመን ነው። አሁን ባልነው መንገዶች ሄዳችሁ በራሳችሁ የምትተማመኑ፣ ቀና ብላችሁ የምትሄዱ፣ የትም ቦታ ብትሄዱ ማትሸማቀቁ፣ ደፈር ቆፍጠን ያላችሁ በራሳችሁ መተማመን ያላችሁ ልጆች እንድትሆኑ እንፈልጋለን። አራተኛው ሲ ነው ኮንፊደንስ፣ በራሳችሁ እንድትተማመኑ እንፈልጋለን። አምስተኛው ኮኔክሽን ነው። አምስተኛው ሲ። ስለዚህ ኮኔክት እንድታደርጉ ከአባት ከእናታችሁ ጋር ኮኔክት አድርጉ። ከዘመዶቻችሁ ጋር ኮኔክት የምታወሩ፣ ፀጉራችሁ እንደዚህ ያላችሁ አይ በቃ ትምህርት እንዴት ነበር ደህና ነው ጥሩ ነው ብላችሁ ወደ መኝታ ቤታችሁ የምትገቡ ሳይሆን ከአባታችሁ ጋር ቁጭ ብላችሁ ከአባታችሁ ጋር የምታወሩ፣ ዳዲ ስራ እንዴት ነበር፣ እናቴ እንዴት ነበር ውሎሽ ብላችሁ የምትሉ፣ ከአጎታችሁ ጋር የምታወሩ፣ ሰፈራችሁ ውስጥ ካሉ ትላልቅ ሰዎች ጋር የምታወሩ፣ ከአስተማሪዎቻችሁ ጋር ኮኔክት የምታደርጉ፣ ኮኔክሽን ያላችሁ ብዙ ግንኙነቶች ያሏችሁ እንድትሆኑ እንፈልጋለን እንጂ ለብቻችሁ እየተለያችሁ ብቻችሁ መኝታ ቤት እየዘጋችሁ የምትሄዱ፣ ትልቅ ሰው ሊያናግራችሁ ሲል ዞር ብላችሁ የምትሄዱ እንድትሆኑ አንፈልግም። ኮኔክሽን ያስፈልጋቸዋል። ለወደፊት ህይወታችሁም በዚህ ሌቭል ያለ ኮኔክሽን አለ፣ ወደፊት ደግሞ በትልቁ አለ። ስለዚህ እነዚህን 5 ሲዎች አጥኗቸውና በህይወታችሁ አፕላይ አድርጓቸው። እነዚህን ለመሆን ሞክሩ። እነዚህን መሆን ከቻላችሁ በፖዚቲቭ ዩዝ ዴቨሎፕመንት ስትራቴጂ መሰረት ዩ አር ዶይንግ ፋይን። ስለዚህ እነዚህን እንድታስታውሷቸው ፈልጋለሁ። ዛሬ ስለነበርን ፕሮግራም አመሰግናለሁ።